የሚሉት አይደለም እንደዚያ ሲወጡ እንደ አይደለም መጀመሪያ ትልቅ በሽታ ይላካል እና አሁን ወደ ክርስቶስ ያልተመለሰ በጣም በደል ያበዛ ማንም ዶክተር ማንም ስፔሻል ማያድነው በሽታ ነው መጨረሻው ነው ይጆል ይሄን ስናገር ደግሞ ሰው ጥላቻና ፍርሃት ምን ጥሩ ነገር አያወሩም ይለናል ጨፍሩ ልበል እንግዲህ እየተጨፈረ ነው በኖህ ጊዜ ተጨፍሮ ምን ለውጥ መጣ ውሃ ጥፋት ነው የመጣው ሄሮድስን ያስገደለች ሄሮድያዳ ዮሐንስን ያስገደለች ዘፈነች ንጉሱን ደስ አሰኘችው ምን አገኘች ዮሐንስ ተሰየፈ መጨረሻ ግብጽም ተቀሰፈች ሄሮድስም ተልቶ ገምቶ ነው የሞተው ዘፈን ጭፈራ ምናምን ገዛ እና አሁን ይህንን ንስሐባትም ጳጳሳትም ካህናትም ትኩረት ሰጥተው እናት አባትም በጣም ትኩረት ሰጥተው ጋብ ማድረግ አለባቸው እንጂ በዚህ እየዘፈኑ በዚህ እየጨፈሩ በዚህ እየተሳደቡ በዚህ ያሉ እንዴት አድርጎ ክርስቶስ ጦሩን ቀን ያምጣው በተለይ ቤተክርስቲያን ቃጠሎ ክርስቲያን ግድያው ካላቆመ ዝም ብሎ ክርስቶስ እንደው ዝም ይላል የክርስቲያኖች አምላክ ይቁርባኑ ደሙ ፈሶ ስጋው ደሙ የጌታ ስጋው ነው ኮን እየፈሰሰ ያለው የቆረበው ሁሉ ህፃናት ክርስቲያን ቄስ ይሄ ሁሉ ሂዶ ጽዋው ይሞላል አሁን እየሞላ ሞልቷል እና የዛን ጊዜ በጣም ከባድ በሽታ ይመጣል እንግዲህ ለዛ ንስሐ ገብቶ ያልቆየ እዚህ ነገር ነፃ ያልሆነ እንዴት ብሎ ደሙ ይመለስ የሰማዕታት ደም በሰው ግድያ አይደለም የሚመለሰው በጦርነትም አይደለም በእግዚአብሔር ወዳጆቹ መንግስተ ሰማያት እንዲወርሱ አውቆ ሰማዕታት ይወዳል አሁን እዚህ ኃያላን ክንፋቸውን አውጥተዋል አሁን ነው በአራቱ ማዕዘን ጦርነቱ እንደሚመጣው ሁሉ በሽታውም እንደዚህ ይመጣል እነ ኢቦላ እነ ኤችአይቪ እነ ኮሮና አይነት ሳይሆን በቀን 3 አይነት አቀባብር እስኪቀበር ነው እንግዲህ ማጠገበው ልንገር ልጅ ጧት የሞቱ ብፁዓን ናቸው ቀባሪ ያገኛሉ በቤተክርስቲያን ከኩል ቀን ላይ የሚሞቱ ትንሽ ይሻላሉ የጎረቤት ቀባሪ ያገኛሉ ከሰዓት የሚሞቱት ግን ሁሉም በየቤቱ ይሞታል አረና ማቃብረይ አረኔም እኮ ሞቶብኝ ማልቀስ የለም ይደክማል ቀባሪው ይደክማል ከደጅ አውጥቶ እንደጣለው ወይ እሱ ራሱ ይሞታል ወይ ቤቱ ሞቶ ይገኛል የሚባለው እውነት ስንናገር ዓለም በሶስት መቀጫ ትቀጣለች አንደኛ ራሳቸው አፈልስፈው ምን ብለው ባመጡት ጦር መሳሪያ አሁን ስታዩ በስም ቴሌቪዥን እኔ ይበልጥ አየሩ ባህር ሰርጓጁ ይህ ኑክሌሩ እንኳን ፍጡርን ምድሪቱን ደንጃን ፈንቅልቅልቅል እና ሀላይ የተኮሱት ታች ሄዶ ውሃ ተፈጥሮ ከርሰ ምድር ውሃ እንደማምጣት እንደማይወጡት የበለጠ ያለ ጥፋት እዚያ መሀል ያሉ እንቁላሉ አሳው ስንት ፍጥረቶች እኮ የእግዚአብሔር ናቸውና አሁን ራሱ በፈለሰፈው ፍልስፍና ይተላለቃል የዓለም ጦርነት ማለት ይሄ ከዚህ ቀጥሎ ነጋዲያን ወዲያ ወዲህ ብለው እንዳይነግዱ በር ይዘጋል ገበሬውም እንዳያመርት ወይም ምርት ገለባ እንዳይለይ እንዳያርም እንዳይጭድ እንዳይዘራ በጣም ሁከት ይሆናል በዚያ የተነሳ ረሃብና ድርቁ አብሮ ረሃብ ጋር ነው የሚቆጠረው አራተኛ ነው እንግዲህ ድርቅን ከረሃብ ጋር አብረ ተደምሮ ሁለት ነው የሚባለው ጦርነት ረሃብ አለዚያ ወይም ድርቅ ሲባል ግን ድምሎ ድርቅ ብቻ አይደለም ወይ ደግሞ አመት እስከ ዓመት ዝናብ ይዘንባል ይላል ይህ ነው የሚያሰጋው አሁን ዘንድሮ እኮ የነበረው ክረምት ንጹህ መሬት ሁሉ እየተንሸራተተ ቶሎ እንትን ባይ ይሁን ምድርም እየተናወጠች ነው ሶስተኛው ነው እንግዲህ ከጦርነቱና ከረሃቡ የተነሳ አሁን ያልኩህ ከባድ በሽታ ይመጣል በተለይ ምን ልበለው ዋልካውን ቆላውን ሳራ በረሃውን ይዘህ ምናምን ያዛ አሁን ብሎ ሰው የጠሉ ሁሉ ወርቁ የኔ ነው ነዳጁ የኔ ነው ምናምን ማዕድኑ አንተ ሀገር ልቀቅ ይሄ ሀገር የኔ ነው የሚል ሁሉ ተሰዶ የመጣ ነው እዚህ ምድር የተፈጠረ የለም እዚህ ምድር አዳምና ሔዋን ነው መጀመሪያ ኢየሩሳሌም ተፈጠሩ ኋላ ወደ ገነት ሄደው ነበር ያ ሰይጣን አወርዶ አመጣቸው ከዛ የነሱ ዘሮች እየተባዙ እስከ ኖህ ደረሱ የኖህ ጊዜ ደግሞ አለቁ እንደሆኑ ዘመን ጥጋብ ነበር ኖህ 8 ቤተሰብ ብቻ ይዞ ተረፈ የኖህ ልጆች ያፌት አውሮፓ ሴም እስያ ካም አፍሪካ መጣ የነዚህ ሶስቱ ትውልድ ነው እስከ አሜሪካ እስከ ህንድ ማነው እስከ አውስትራሊያ እስከ ካናዳ አንታርክቲካ ድረስ ተጥለቀለቀ
ፈረንጅ፣ ሀበሻ፣ ጥቁር፣ ነጭ፣ ቀይ እያስባለ ሰይጣን ገባ። ያውም የገዛ ሀገራቸውን ጥቁሮችን ፈረንጆች በጥበብ በአየር በምን እየሄዱ እየገደሉ ብዙ ግፍ ሰሩ። ያውም መቃጠል ጀምረዋል። ገና የዛ ሁላ ደም ገና አልተመለሰም። የሰው ሀገር ወሮ ደግሞ መልሶ እዚያ ሀገር የተረፉትም እስካሁን ድረስ ጠላት ያደርጓቸዋል። እዚሁም እንዲሁ እያንዳንዱ እየተባዛ ምድር ልጅ ስትወልድ ወደ ትድራታለህ። ያቺ ደግሞ ልጅ ታያለህ። እንዲህ ከአስመራ ወደ ትግሬ፣ ከትግሬ ወደ ጎንደር፣ ከጎንደር ወደ ጎጃም፣ ከጎጃም ወደ ወሎ፣ ወደ ሸዋ፣ ከሸዋ ወደ ባሌ ጎባ፣ ወደ ጅማ እንዲህ እየተስፋፋህ ነው የሚኬድ እንጂ አላወቀም። ብዙ በደሎች አሉ። አሁን የሚከውነው ሞት ነው። በቃ መዘጋጀታል ለሞት ሰው ግድ ለጽድቅ ብቻ አይደል። ሌላ ሞት የሚዘጋጅ ምን አገባኝ? ለጽድቅ ይዘጋጅ ለኃጢአት ይዘጋጅ አንልም። ሞት ግን ለጽድቅም ለኩነኔም አማካዩ እሱ ነው። ስትሞት የት ነው ማን የፈጠረኝ? አሁን ምን እያረኩ ነው? አልሞትም ወይ? እውነት አልሞትም ወይ ማለት አለበት ሰው። አባት ያለ ወይ አያት ያለ ወይ? መሪ ከሆነም እነገሌ የፊተኞች መሪ ማሰብ አሉ። እያንዳንዱ በምድር መልካም ስራ ሰርቶ ማለፍ አለበት። አለዚያ ለራሱ እንኳን ለራሱ ነፃ መሆን አለበት። እኛው ብዙ መልካም ስራ አልሰራንም፣ ግን ለራሳችን ነፃ ነን። ብዙ በደልም አልበደልንም። ራቡንም ጥሙንም ችለን ያው አለን እና እውነቱን ካልከኝማ ያው ይከብዳል። ሰው ልምዶ ዘላለም ማለት ነው የምታወሩ ምሕረት ሰላም አታወሩም ይሉናል። እኛ አሁን ማዕት እኮ አላወራ አሁን ማዕት አይደለም እያወራለሁ ስለ ወደፊት ምን ነው የሚጣ ፈንታችን ይህ ትውልድ ነው አይደል? ይሄው ነው የሚጠብቀው። እዚህ ለመዳን